ወንዱ ሴቶቹ በጣም ሰራተኛ ገንዘብ አምጪ ሆነው ወንዶቹ ጀስት በዝንጥ ብለው የሚኖሩት ነገር ግራ እየገባኝ ነው። ፈልጉት ከምትወዱት ወንድ ጋር መኖር ከፈለጋችሁ ኢኮኖሚካሊ ፍሪ መሆን አለባችሁ። ገንዘብ እስከምታገኙት ድረስ በቃ በአለም ላይ እንደሱ አስፈላጊ ነገር የለም። በኋላ ዋናው ፍቅር ነው ምናምን ብለው አንድ ላይ ሆኑ በቃ የማይሆኑ ኑሮ ሲኖሩ ታያቸዋለህ። ላቭ ላንጉዌጅ ይለያያል አይደል? አንዳንድ ሰው በቃል ነው ሄጄልሽ ሞቼልሽ ምናምን ዘጠኝ ምንድነው ጥቅሙ? መኪና የሰው መኪና ምናምን የሰው ንብረት ለማየትማ የሆነ ዩቲዩብ ላይ አየዋለሁ እኮ ያለፍኩ ይሄ ቤት ያምራል ልል እችላለሁ። ለእኔ ምን ይጠቅመኛል? ስንት ሀብታም አግብተው በጣም የምስኪን ኑሮ የሚኖሩ ሴቶች አሉ አይደለ? እስኪ ዛሬ ሀቁን እናውራ ስለ ዴቲንግ። ቫላንታይንስ ዴይ አይደለ? እስኪ ሀቁን እናውራ ስለ ዴቲንግ ኦር ስለ ትዳር ምናምን፣ ስፔሻሊ ገንዘብ ያለውን ፓወር። አሁን ፖስት ምናምን ካያችሁ ራሱ ማለት ሳንቲም ያስፈልጋል አይደለ? ይሄ ኤግዛጀሬትድ የሆነ ስጦታዎችን ለመስጠት ምናምን እና ምን አሰብኩ ይመሰላችሁ? ይሄ ገንዘብ ደስታን አይገዛም እና ደስታን ይገዛል የሚሉት እንትን አለ አይደለ? ደሃ ሀገር ውስጥ ነው የምንኖረው፣ የመጨረሻ ደሃ ሀገር ውስጥ ነው የምንኖረው። ግን እስኪ ለገንዘብ ብላችሁ የሚያገባችሁ ከሆናችሁ፣ ለፍቅር ብላችሁ ያገባችሁ ከሆነ እስኪ ኮመንት ላይ ያስቀምጡልኝ። ማለት የተወሰነ ጊዜ በትዳር ከቆያችሁ፣ ልጆች ከወለዳችሁ በኋላ በትዳር ከቆያችሁ በኋላ የተወሰነ ጊዜ ያላችሁ አስተሳሰብ እንዴት ነው? መጀመሪያ ላይ እንደምታስቡት እና አላችሁ ለሀብት ሲጀመር እስቲል ለገንዘብ ብላችሁ ልጆቹን ተዋቸው። ወላጅ ለሀብታም ልጁን እንደሚደርስ እንዳለ ታውቃላችሁ። ከተማ ውስጥ ገጠር ውስጥ አይደለም። ስቲል ማለት ነው በዚህ ሰዓት ሀብታም ነው እንትን ነው ይሄ አለው ለህይወትሽ ጥሩ ነው ብለው እነሱም እንደዛ አርግብተው እነሱም በዛ አይነት ሁኔታ አግብተው ደስተኛ እንዳልሆኑ እያያቸዋቸው እስቲ ልጆቻቸውንም ለእንደዚህ አይነት ነገር ውስጥ የሚከቱ አሉ። በእርግጥ የመጨረሻ ድሃ ሀገር ውስጥ ነው የምንኖረው። ገንዘብ በጣም ቫሊዩ አለው፣ ለህይወታችን ያስፈልገናል አይደለም። ግን እኔ እንጃ አሁን እሱም ለገንዘብ ብላችሁ እንዳገባችሁ ያውቃል። እናንተም ለገንዘብ ብላችሁ ነው ያገባችሁት እና ሪሌሽንሽፓችሁ ራሱ የተወሰነ አመት ከሄደ በኋላ እንዴት እንደሚሆን እኔ እንጃ አላቅም። እኔ እስኪ ንገሩኝ እናንተ ኤክስፒሪየንስ ካላችሁ። ማን ነበረች? ላላ አንደርሰን ናት? ላላ አንቶኒ አይ ቲንክ የምትባል አክትረስ ሞዴል ስላሽ አክትረስ ስለትንሽ ነበር የምትፈልጉትን ወንድ ማግባት ከፈለጋችሁ ከምትፈልጉት ከምትወዱት ወንድ ጋር መኖር ከፈለጋችሁ ኢኮኖሚካሊ ፍሪ መሆን አለባችሁ። መጀመሪያ ገንዘብ መያዝ አለባችሁ ስትል ነበር። ምክንያቱም ገንዘብ ከሌላችሁ ሰርቫይቫል ነው አይደለ? የትኛው ያኖረኛል፣ የትኛውን ከቤተሰቤን ከችግር የትኛው ከችግር ያወጣኛል፣ የቤተሰቦችን ችግር የትኛው ያላቀቃኛል የሚለውን አይ ነው ፎከስ የሚደረገው አይደለ? ቤተሰብም ወደዛ በጣም የሚገርማቸው ዘመን ራሱ ኢቭን ከተማ ውስጥ ሆነው ገንዘብ ላለው ሰው ልጆቻቸውንም አመቻችተው የሚድሩ ሰዎች አሉ። ልጆቻቸው ኢቭን የተማሩ ሆነው ምናምን ሆነው ማለት ነው የማይሰሙ አሉ። ወላጆች ራሱ አሉ እንደዛ የሚያመቻቹ እና ከዛ በኋላ ትዳራቸው እንዴት ይሆናል? በህይወታቸው ደስተኛ ገንዘብ እስከምታገኙት ድረስ በቃ በአለም ላይ እንደሱ አስፈላጊ ነገር የለም ይባላል አይደለ? ከዛ በኋላ ገንዘቡ ካገኛችሁ በኋላ ግን ሌሎች ችግሮች ቀስ በቀስ ይመጣሉ እየተደራረቡ። እነሱ ላይ ፎከስ ታደርጋላችሁ ማለት የሌለን ነገር ላይ ነው ሁሌም ፎከስ የምናደርገው። ላይክ አሁን በጣም ለመግዛት የፈለጋችሁትን እቃ ራሱ ልክ ስገዙት እኮ ቫሊዩ ዘጭ ነው የሚልባችሁ አይደለ? ከገዛችሁት እስከምትገዙት ያላት ነገር ናት በጣም ነገሩን ኢምፖርታንት የሚያደርገው። ከዛ በእጃችሁ ሲገባ ምንም ትርጉም የለውም። ሌላ ነገር ለመግዛት ነው የምታስቡት ብዙ ጊዜ ራሱና ገንዘብም እንደዛ ነው። ካገኛችሁት በኋላ ይህን ያህል ቫሊዩ የለውም ይባላል። ግን እንደዛም ሆኖ ግን አሁን አንዳንድ ሶሻል ሚዲያ ላይ የማያቸው ልጆች አሉ። በጣም ህፃናት ናቸው ሲጀመር፣ በጣም ያንግ ናቸው። ከዛ በኋላ ዋናው ፍቅር ነው ምናምን ብለው አንድ ላይ ሆኑ በቃ የማይሆኑ ኑሮ ሲኖሩ ታያቸዋላችሁ። እንዲ እነዚህ ልጆች ህፃን አይደል ወይ? ለምን አይማሩም? ኢንተረስታቸው ማለት ምንድን ነው? መስራት ያለብኝ ምናምን የሚለውን ፊገር አውት አድርገው ለምን አይፍጨረጨሩም ህይወታቸውን ለመኖር መጀመሪያ የእዛ አይነት እዳ ውስጥ ከመግባት ብዬ አስባለሁ ብዙ ጊዜ እና ለገንዘብ ብሎ ማግባቱም እኔ ልክ አይመስለኝም። ከዛ ደግሞ ዋናው ፍቅር ነው ብሎ ደግሞ ገና ምንም ሳታዩ ስላችሁ ራሳችሁን የኑሮ ፈተናዎቻችሁን ሳትፈቱ በራሳችሁ ገና በልጅነት ደግሞ ዋናው ፍቅር ነው ብሎ በጣም የማይሆን ኑሮ መኖር፣ ከዛ በኋላ ደግሞ ልጆችን አምጥቶ ልጆችንም የምንፈልገውን አይነት ህይወት ሳንሰጣቸው ማሳደግ ልክ አይመስለኝም። እና ቫለንታይንስ ዴይ ሲባል እና ሶሻል ሚዲያ ላይ ምናምን ስጦታዎቹን የሆነ ኤግዛጀሬትድ የሆነ ነገር ሳይ
እሱ ትዝ ብሎኝ ነው። እና ደግሞ ሶሻል ሚዲያ ታውቃላችሁ አይደለ? የውጮቹ ራሱ ስንት ጊዜ ተጋልጠዋል። ለራሳቸው የገዟትን ስጦታ ነው ወንዶቹ ላይክ ካሜራ ቁጭ ይላል ወንዱ እና ደግመህ ስጠኝ ይታይ ምናምን ብለው ሁላ እንደዛ ያደርጋሉ። ውጮቹ ራሱ ያደርጋሉ አይደለም እኛ ሀገር ውስጥ ማለት ነው። እከሌ እንደዚህ ያደረጉ ነው አንተ የኔ ባልስ ምን እያደረገ ነው ምናምን የሚለው ኮምፓሬሽን ውስጥ እንዳንገባ ማለት ነው። አንዳንድ ሰው ሲጀመር እንዳስተዳደጉ ነው አይደለ? እንደዚህ አይነት ነገር የማያውቅ አለ። ስፔሻሊ የክፍለ ሀገር ልጆች ከሆኑ ወይም በቃ ያደጉበት ሁኔታ በቃ የቤተሰቡን ቤት ኪራይ መክፈሉን፣ የልጆቻቸውን ነገር ማሟላታቸውን፣ የሆነ ኑሯችንን ማቅለሉን ነው እንደ ፍቅር መግለጫነት የሚያዩትና እንጂ አበባ መግዛቱን፣ ስጦታ መግዛቱን ቫሊዩ የማያደርጉ ሰዎች ሊኖሩ ይችላሉና እንትንም እንዳይሰማን ያልተወደድንም አይነት ስሜት እንዳይሰማን የእኛም ህይወት ከነዛ ጋር ኮምፔር እንዳናረግ ማለት ነው። ሲጀመር ላቭ ላንጉጅ ይለያያል ብዙ ጊዜ። የብሩኖ ማርስን ዘፈን ታውቁታላችሁ? አይል ካች ኤ ግሬኔድ ፎር ዩ ምናምን እንደዚህ ሆንልሻለው፣ ሞትልሻለው፣ ምናምን እንልሻለው ምናምን የሚለው ዘፈን አወቃቸው። ይወንዱ ዘሴም ነው የሚለው እና እሱን ዘፈን በፓሮዲ አድርገው ሰርተውት ባሏ እንደዛ ነው አይል ካች ኤ ግሬኔድ ፎር ዩ ምናምን ምናምን እያለ ይዘፍንላታል። ከዛ በኋላ ግን የተጠራቀመውን ቆሻሻ ከቤት አውጣ ስትለው ኖ ይላል። ልጆቹን ያዝልኝ ስትለው እሺ አይልም። ገባችሁ? የሆነ ፕራዮሪቲያችን የተለያየ ነው። አንዳንዴ እዛ ነገር ላይ ፎከስ ስናደርግ ዋናውን ኃላፊነታቸውን እየተወጡ ነው ወይ፣ ጥሩ ባል ናቸው ወይ፣ ለልጆቻቸው ጥሩ አባት ናቸው ወይ፣ ህይወታችንን እያቃኑልን ነው ወይ የሚለውን ነገር አናየውም። እና ያቺ የለም ካሜራ ምንድነው የምትታየው ነገር ላይ ፎከስ ስናደርግ ዋናውን ነገር ሉዝ እናደርገዋለን። ደግሞ ሲጀመር ላቭ ላንጉጅ ይለያያል አይደል? አንዳንድ ሰው በቃል ነው ሄጄልሽ ሞቼልሽ ምናምንልሽ አይንሽ እንዲሆኑ ጥርስሽ ምንድነው ምንሽ እንደዚህ ሆኖ ምናምን እያለ ፍቅሩን የሚገልጽ ሰው አለ። አንዳንዱ ደግሞ በተግባር ነው ህይወታችሁን በማቃል ነው ፍቅራቸውን የሚገልጽላችሁ በመኖር ነው አብረዋችሁ ለምትፈልጉት ነገር በመገኘት ነው እንጂ በአፋቸው ምንም ላይሏችሁ ይችላሉ። እንደዛ ነው። አንዳንድ ሰው እንደዛ ነው ፍቅሩን የሚገልጸው። እና የተለያየ ነገር እንደሆነም እንድታስቡት እስፔሻሊ እንደዚህ የሚያወራ ሰው እንደው በጣም ነው ካሜራ እንትን ላይ ራሱ ሳያቸው ያበሳጩኛል። እንደዚህ አይነት ሰዎች በአፋቸው የሚያወሩ ሰዎች የተግባር ሰዎች አይመስሉኝም። ሲጀመር እንደዚህ አይነት ሰዎች እንደ ሰው ይለያያል። ያንን የለመደች ሴት ደግሞ ያኛውን ስታገኝ አይወደኝም ብላ ልታስብ ትችላለች። እና ኮምፔር አታደርጉ። በተለይ ከሶሻል ሚዲያ ላይ ካለ ነገር ጋር ራሳችሁን ኮምፔር አታደርጉ። ግን የገንዘብ ጥያቄ መመለስ ዋናው ነገር ይመስለኛል። ይከበር አይከበር የሚለው ድሮ እንደውም ትዝ ይለኛል ሃይስኩል እያለን በቫላንታይንስ ዴይ ከጓደኛዬ ጋር ጓደኛዬ ነበረች እና ፒያሳ አካባቢ ሰሜን ማዘጋጃ አካባቢ ነበር ቤታችን እና ፒያሳ ዞር ዞር ማለት እንወድ ነበር። እናያቸው ነበረ ቀይ ለብሰው ምናምን ምናምን እና ለምንድን ነው ሙድ እንይዝ ነበር ምናምን አሁን ሳስበው ያስቀኛል። እና ኮምፔር እንዳታደርጉ ህይወታችሁን ለማለት ነው። ስፔሻሊ እና ሀብታም የሚያገቡ ሲባል አንድ ኮሜዲያን ትዝ አለችኝ እና ሀብታም ሰው ዴት እያደረገች ይኸው ይሄ ቤቴ ነው፣ ይሄ እንትኔ ነው፣ ይሄ መኪኔ ነው ምናምን እያለ ያሳየኛል አለች። መኪና ይሄ ነው እንትን ይሄ ነው ቢለኝ ምን ጥቅም አለው? መኪና ይሄ ነው ለእኔ ካልሰጠኝ ለእኔ ካልሰጠኝ ምንድነው ጥቅሙ? የሰው መኪና ምናምን የሰው ንብረት ለማየትማ የሆነ ዩቲዩብ ላይ አየዋለሁ እኮ እያለፍኩ ይሄ ቤት ያምራል ልል እችላለሁ፣ ለእኔ ምን ይጠቅመኛል እያለች ነበር። እና ሀብታም ማለት ራሱ ጀነረስ አይደለም። ሀብታም ናቸው ማለት ለእናንተም ስንት ሀብታም አግብተው በጣም የምስኪን ኑሮ የሚኖሩ ሴቶች አሉ አይደለ? ሀብታም አገባችሁ ማለት ለእናንተ የሚወት ተቃና ማለት የቤተሰባችሁ የሚወት ተቃና ማለት አይደለም። ሲጀመር ጀነረስ ያልሆኑ ሀብታሞች አሉ። የራሱን ህይወት እየኖረ እንዴ ከዛ ህይወት አወጣሁሽ ምናምን እያለ እኮ እየፎከረ የሚያኖር ሰው አለ። ስንት ነገር አይተናል አይደለ? ደግሞ አሁን ግራ እየገባኝ ያለው ነገር ማለት ነው ኮልሚ ኦልድ ፋሽን የድሮ ምንድነው አስተሳሰብሽ እንደ ድሮ ሰው ነው በሉኝ ከፈለጋችሁ። ግን ሴቶቹ በጣም ሰራተኛ ገንዘብ አምጪ ሆነው ወንዶቹ ጀስት ፋ ዝንጥ ብለው የሚኖሩት ነገር ግራ እየገባኝ ነው። ብዙ እያየሁ ነው። ያንግ ወጣቶቹ ላይ ራሱ በጣም እያየሁት ያለውን ነገር ነው። ስፔሻሊ እኔ ቆይ እንዳትቀየሙኝና ቲክቶክ ላይ እነዚህ ካፕል ኮንቴንት የሚሰሩት ሰዎች ወንዶቹ ስራ አላቸው ላይክ ቋሚ ስራ አላቸው ማለት በእልፍ ግድም ምናምን የሚባለው ጀስት ስክሮል እያረኩ ነው ማያቸው እና አልከታተልም። ሲጀምር በጣም ክሪንጅ ነው የሚሆነው። አልወድም እንደዚህ አይነት ነገር ማየት። ሲጀመር ካሜራ አቆሞ ላይትን አብርቶ ምናምን እንደዛ ኢትስ ፌክ
እንደዛ ወደ ፌክነት ያደላል አይደለ? ሪል ላይፋችሁን ከዛ በኋላ እንደዚህ ገባ፣ እንደዚህ ሆነ፣ አንግሉ ልክ አይደለም፣ እንትኑ ገባብኝ ምናምን እያሉ ቀርጸው ነው የሚያቀርቡት አይደል? አሳምረው ኤዲት አድርገው ምናምን ምናምን እና እዛስ ቢዝነስ ገንዘብ የሚያገኙበት መንገድ ነው። በእርግጥ ግን ወንዶቹ ስራ ይሰራሉ በጣም፣ ሴቶቹ ሲፈጉ ሲጠገረሩ ብዙ ቢዝነስ ሲጀምሩ ምናምን ያለው እና ወንዶቹ ስራ ይሰራሉ፣ ቋሚ ስራ አላቸው። እኔ እንጃ ካላቸውም ጥሩ ነው ማለት ያስፈልጋቸዋል። እና ኢን ሪል ላይፍ ራሱ በጣም በቃ ታታሪ የሆኑ ሴቶች በቃ አንገታቸውን ደፍተው የሆኑ ነገር ያቃኑ እና በቃ የሚያገቧቸው ወደ እነሱ ህይወት የሚመጡት ሰዎች በጣም ሰነፍ ቁጭ ብለው ሱሳቸውን እንትን የሚሉ በዛ ላይ ደግሞ ሴቱን ላይ ሊያሳድዱ ይችላሉ። እና ለምን እንደሆነ ግራ ነው የሚገባኝ። እንደዚህ አይነት ሰዎችን አይታችሁ አታውቁም በህይወታችሁ? ወይ በቃ ባላንስ ማድረግ አለብን መሰለኝ አንዳንዴ የሆነ ቢዝነሱንም ስራችንን የምንሰራ ከሆነ ከጎንም አይ ዶንት ኖ ኢትስ ኮንፊውዚንግ። ሃፒ ቫለንታይንስ ዴይ ብቻ ኢትስ ኮንፊውዚንግ። ምን እያወራሽ ነው እንዳትሉኝ፣ በጣም ደክሞኛል ዛሬ በጣም ደክሞኛል። ከሚቀር ብዬ ነው እየቀረጽኩ ያለሁት ራሱና ሃፒ ቫለንታይንስ ዴይ በብልጭልቅ ነገሮች ምናምን እንዳትሸወዱ። ዴፊኔሽኑ ፍቅር ምንድን ነው በእናንተ ዴፊኔሽን? ልክ በህይወታችሁ ደስተኛ ከሆናችሁ ኮምፓሪሽን ኢዝ ዘ ኪለር ኦፍ ጆይ ነው የሚባለው። ከሰው ጋር ኮምፔር የምታደርጉ ከሆነ ደስታችሁንም ልትቀሙ ትችላላችሁ። እና ብዙም ራሳችሁን ከምታዩት ነገር ጋር ኮምፔር አታድርጉ። ግን የራሳችሁ ህይወት ላይ የጎደለ ነገር ካለ ማስተካከል የምትችሉት ነገር ካለ እየተመካከራችሁ ቀስ እያላችሁ ለማስተካከል ጣሩ። ሁልጊዜም ፋሲካ የለም አይደለ እንደሚባለው፣ ህይወት ላይም ሁሌም ደስታ ላይኖር ይችላል። ግን አት ኤንድ ኦፍ ዘ ዴይ ስታስቡት አማይ ኮንተንት ነው የሚባለው። በህይወታችሁ በቃ ሳቲስፋይድ ናችሁ ወይ? ሲደመር ሲቀነስ በወር ውስጥ ያሉት ቀናቶች ላይክ በጣም ሰላማዊ ሆናችሁ የምታሳልፉባቸው ቀኖች ሊኖሩ ይችላሉ እና ሁሌም ደስታ ላይኖር ይችላል። በራሳችሁም ሁሌ ደስተኛ ላትሆኑ ትችላላችሁ። ሲጀመር በራሳችሁ ደስተኛ የማትሆኑ ሰዎች በሰው ደስተኛ መሆን ከባድ ነው። በራሳችሁ የምታዝኑት ይህንን ባረኩ ይህንን እንደዚህ ሁሌ ደስታችሁን ከሰው የምጠብቁ ሰዎች ብዙ ጊዜ ደስተኛ መሆን ይከብዳችኋል። ራሳችሁ በህይወታችሁ ደስተኛ ናችሁ ወይ? ኮንፍሊክት ሬዞሉሽን ላይ እንዴት ናችሁ? ስትጣሉ እኔም እኮ እንደዚህ ኮንትሪቢዩት አድርጌያለሁ ለዚህ ጥል ብላችሁ ራሳችሁንም እንትን ታቀርባላችሁ ወይ? ራሳችሁን ሚዛን ላይ ያቅርባችሁ ራሳችሁን ለማሻሻል ትጥራላችሁ ወይ? ምክንያቱም ሁላችንም ፐርፌክት አይደለንም። ሁሌም ከዛ ከተቃራኒው ሰው መጠበቅ የለብንም ሁሉንም ነገር። ራሳችንም ሪስፖንሲቢሊቲ አለብን ለደስታችን። በቃ ራሱ ደስተኛ ያልሆነ ሰው እኔ ማንም ደስተኛ ያደርገዋል ብዬ አላስብም። ምክንያቱም ሁሌ ክፍተቱ፣ ባዶ ነገር፣ የጎደለው ነገር ነው የሚታየው ውስጡ ደስታ ከሌለው። ያ ሰውዬ ቢሞት ቢፈጋ ምን ቢያደርግ ሊያስደስታችሁ አይችሉም። እና ራሳችሁ ላይም ፎከስ አድርጉ። ሪሌሽንሽፕ ውስጥ ከመግባታችሁን በፊት እንደውም እሱ ላይ ብትሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም የሚመጣውም ሰው ሙሉ ያልሆነ ሰው ነው እንደኛ እና እሱን አስቡበት። አም ኦል ኦቨር ዘ ፕሌስ አይ ነው። ሰብስክራይብ የሆኑ የምናወራቸው ጠቃሚ ነገሮች ይኖራሉ። የዛሬው እኔ እንጃ መጥቀሙንም። ባይ ኔክስት ዊክ እንገናኝ።